ፌዴራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ግን እዛ ያየኋቸውን አንዳንድ ትዝብቶች ልንገራችሁ። በገባሁባቸው ቢሮዎች ያሉ የሰነድ ብዛቶች፣ ያሉ የዶሴ ብዛት፣ ግማሹ ኦልሬዲ ፍርድ ቤት የደረሰ ነው፣ ግማሹ አክቲቭ ነው ገና ወደ ፍርድ ቤት ሊሄድ እንትን ያለ ነው፣ ግማሹ በመረጃ ደረጃ ያለ ነው። እንግዲህ ይህን ስታስቡ ሀገራችን ላይ እየመጣባት ያለው የወንጀለኛ ብዛት፣ የሌባ ብዛት፣ አይነቱ ደግሞ አዳዲስ አይነት የሌብነት አይነት ማለት ነው። ይህንን ከመረጃ ጀምሮ እስከ መጨረሻው ፍርድ ቤት ድረስ በጣም ብዙ ፕሮሰሶች አሉ። መረጃ ትቀበላለህ። እሱ መረጃዎች፣ ምስክሮች ጠርተህ የተለያዩ ሰዎችን ዶኩመንቶችን አሰባስበህ ማስረጃ ታደርገዋለህ። ያንን ማስረጃ ደግሞ ከሀገራችን ሕግ ጋር ከወንጀለኛ መቅጫ ሕግ ጋር ከፍትሐ ብሔር ሕግ ጋር እንዴት ነው ሊጣጣም የሚችለው? እንዴት ነው ክስ ለመሰረት የምችለው? በዛ ላይ አስቸጋሪ የኢትዮጵያውያን የምስክሮች ባህሪ አለ፣ የሚዋልል ወደዛ ወደዚህ የሚዋልል ማለት ነው። እሱን ሁሉ ችለህ ፍርድ ቤት ይዘህ ስትሄድ ደግሞ የተለያዩ ጫናዎች ይኖሩብሃል። አንዳንዶቹ ቀድመው ይሄዳሉ፣ በገንዘብ ኃይል ይሄዳሉ፣ በፖለቲካ ኃይል ይሄዳሉ። ቀድመው አለቆቻችሁ ጋር ሊሄዱ ይችላሉ፣ ፍትህ ሚኒስቴር ሊሄዱ ይችላሉ፣ ፍርድ ቤት ድረስ ሊሄዱ ይችላሉ፣ ዳኞች ጋር ድረስ ሊሄዱ ይችላሉ። እነዚህን ሁሉ ተቻችላችሁ አንዳንዶቹ እንደውም በገንዘብ ራሱ መርማሪዎቹ ጋር ሊመጡ ይችላሉ። እምቢ ስትላቸውም ሊያስፈራሩ ሊሞክሩ የሚችሉ ሰዎች ሊኖሩ ይችላሉ። ሌባ ቀልብ የለውምና ይሄን ሁሉ ነገር ችላችሁ በተለይ የፊንቴክን ስራ ብዙ መከራ ያየንበት ስራ ስለሆነ በጣም ብዙ ነገሮችን ያየንበት ስለሆነ የተማርንበትም ስለሆነ ይሄን ነገር ችላችሁ እዚህ አሁን ያለበት ደረጃ ድረስ እንዲደርስ ያደረጋችሁ መርማሪ ፖሊሶች፣ አቃቢ ህጎች፣ ይሄን ትዕዛዝ በመስጠት የተባበራችሁ የስራ ኃላፊዎች ጭምር እጅግ ምስጋና ይገባችኋል። ነገር ግን እንደ ፍትህ ሚኒስቴር ያሉ በጣም የመዘናጋት እና ኬዙን ዲፕሊ አለማወቅ፣ ቸልተኝነት ይታይባችኋልና አስተካክሉ። ፌዴራል ፖሊስ በዚህ አጋጣሚ በግሌ አመሰግናለሁ። በፊንቴክም የተበሉ ቪክቲሞች ያመሰግናሉ። በዚህ ውስጥ የተሳተፋችሁ ሁላችሁም ክብር ይስጥልኝ ማለት ወዳለው የደሃን እንባ እያበሳችሁ ናችሁና